ገና ስጀምር ያልቃል፣ በሁለተኛም በስንት መከራ ይነሳልኛል። ግን ገና እየነካካው ሳለው ብዙም አይቆይም ይሞትብኛል። ከዛ በላይ ምንም ሊነሳልኝ አይችልም። በአንድ ሌሊት እስከ 5 እስከ 6 ሲደርስ የነበረ አሁን ግን አንድ በስንት መከራ ነው እባክህ እርዳኝ ይላል። እንግዲህ ኢሬክታይል ዲስፋንክሽን የምንለው ወይም ስንፈተ ወሲብ የምንለው በአሁኑ ሰዓት በወጣቶችም ዘንድ በብዛት የሚከሰት ችግር ሆኗል ማለት ነው። በተለያዩ ምክንያቶች ነው። በዚህ ቪዲዮ ዋና ዋና ምክንያቶችና እንዴት ማድረግ ይሻላል የሚለው ላይ እንነጋገራለን። ወንዶች እስከ መጨረሻው ብትሰሙ ትጠቀማላችሁ ማለት ነው። አንደኛው መንስኤ ሳይኮሎጂካል የምንለው ነው ወይም ደግሞ የአንጎላችን ሁኔታ ላይ የሚፈጥሩ ጫና ስንፈተ ወሲብ ያስከትላል። በተለይ በወጣቶች ይሄ የተለመደ ነው። በተለይ መጨነቅ ሲባል በተለያየ ምክንያት በቢዝነስ ምክንያት የመጣ መጨነቅ ሊሆን ይችላል። እንዲሁ ደግሞ አንዳንድ ሰው የሚጨነቅ ሰው አለ። ያ መጨነቅ በሚኖርበት ጊዜ የደም ፍሰት ወደ ብልት አይሄድም፣ ያኔ ይተኛል ማለት ነው። ሁለተኛው ፐርፎርማንስ አንዛይቲ የምንለው ወይም ደግሞ ዛሬ አስደስታታለሁ ወይም አላስደስታትም ብለን እየተጨናነቅን ካለ ያ ራሱ ጭንቀት ነው። ስለዚህ የበለጠ ችግሩን እንዲፈጠር ያደርገዋል። ስለዚህ እሱም አንድ መንስኤ ነው። በተለይ ብዙ ልምድ በሌላቸውና በአዲስ ተቀራራቢ ጓደኞች መሀል የተለመደ ነው ማለት ነው። ወይም ደግሞ አንድ ጊዜ ችግር ሲገጥመው ወንዱ ሌላ ጊዜ ይገጥመኛል ብሎ በሚፈራበት ጊዜ የሚገጥመው ችግር ይህም ፐርፎርማንስ አንዛይቲ እንለዋለን ማለት ነው። ሌላኛው ስትረስ ነው ወይም ደግሞ የስራ ጫና፣ በቃ የስራ መደራረብ፣ ስራው ራሱ አስጨናቂ የሆነበት ሰውም እንደዚሁ ፐርፎርማንሱ ሊወርድ ይችላል። ይሄ ሳይኮሎጂካል ውስጥ ይገባል። ድባቴ ወይም ድብርትም እንደዚሁ ሳይኮሎጂካል ውስጥ ይገባል ማለት ነው። አንደኛው ሳይኮሎጂካል ነገሮች ናቸው። እነዚህ ነገሮች ካሉ ለመፍታት እነዚህ መጀመሪያ መሆናቸው ማወቅ ያስፈልጋል ማለት። ሁለተኛው ላይፍ ስታይላችን ነው። ላይፍ ስታይል ያው ባደግን ቁጥር ላይፍ ስታይላችን ትንሽ እየተባባሰ መጥፎ እየሆነ የሚመጣበት ነገር አለ። ስለዚህ ብዙ በተለይ ወጣቶች ሰብስታንስ አቢዩዝ የምንለው ይሄ ሱስ ውስጥ ይገባሉ። በተለይ አልኮል በየቀኑ መጠጣት፣ ቢራም ይሁን ድራፍትም ይሁን ምንም ይሁን በየቀኑ ቢራ የሚጠጣ ከሆነ ስንፈተ ወሲብ ያመጣል። አንደኛው እሱ ነው። ሁለተኛው ጫት መቃም ከሚታወቁ ስንፈተ ወሲብ ከሚያመጡ ነገሮች አንዱ ነው። ጫት መቃምም ካለ ማቆም ያስፈልጋል ማለት ነው። ሶስተኛ ላይ ከሰብስታንስ አቢዩዝ የሚመደበው ማጨስ ነው። ማጨስ በጣም ኪለር ነው። ብልቱን በማስተኛት ነው የሚታወቀው። ወደ ብልት የሚሄደውን የደም ፍሰት ይቀንሳል። ስለዚህ የምታጨሱ ሰዎች ከሳምባችሁ ውጭ ብልታችሁንም ስለሚጎዳ ማቆሙ ይመከራል ማለት ነው። ከዛ ይሄ ተጨማሪ ሱሶች እንደ ማሪዋና፣ ኮኬን፣ አንዳንድ ልጆች ደግሞ ትራማዶል ዝም ብለው የሚወስዱ አሉ። እነዚህን ማቆም ያስፈልጋል ማለት ነው። ሌላኛው ሴደንተሪ ላይፍ ስታይል መሆኑ ነው። ለምሳሌ እንቅስቃሴ ማናረግ ከሆነ፣ ስፖርት ምንም ማንሰራ ከሆነ፣ ከመጠን ያለፈ ውፍረት እየመጣብን ከሆነ እንደዚሁ ችግር ይፈጥራል፣ ስንፈተ ወሲብ ያመጣል ማለት ነው። ሌላኛው ደግሞ ዳይታችን ነው። ዳይት አመጋገባችን ጣፋጭ፣ እነዚህ ጃንክ ፉድ የምንለው የምናበዛ ከሆነም እንደዚሁ ችግር ያመጣል። ስለዚህ ሌላኛው አመጋገባችን ነው ማለት ነው። ከዛ ውጭ ረጅም ሰዓት ፖርኖግራፊ ማየት፣ ማስተርቤሽን ማብዛት፣ እንደዚሁ ደግሞ ስፖርት ቤት አለመሄድ፣ ጤናችንን አለመጠበቅ ችግር ይፈጥራል ማለት ነው። ሌላኛው ሜዲካል ነው። ሜዲካል ኮዝ የምንለው ሰውነታችን ችግር ኖሮት ሊሆን ይችላል። ቅድሜ ብቻ ላይ ሆነ ይችላል። በተለይ በወጣቶች ሲከሰት ምርመራ ማድረግ ይኖርባቸዋል። ቴስቴስትሮን ዝቅ ብሎ ሊሆን ይችላል። ፕሮላክቲን የሚባል ሆርሞን ከፍ ብሎ ሊሆን ይችላል። ልብ ላይ ችግር ሊኖር ይችላል። ኮሌስትሮል ከፍ ብሎ ሊሆን ይችላል። ግፊት፣ ስኳር የመሳሰሉትን ቼክ ማድረግ ያስፈልጋል ማለት ነው። እነዚህም ካሉ እነዚህን ማስተካከል ይኖርብናል ማለት ነው። ከዛ በኋላ ግን ምን መፍትሄ ይኖረዋል የምትሉ ከሆነ እነዚህን ከተመረመራችሁ ሐኪም ጋር ቀርባችሁ በቂው ምርመራ ካረጋችሁ በኋላ ማድረግ ያለባችሁ ነገር አንደኛው ላይፍ ስታይል ማስተካከል ነው። ላይፍ ስታይል ስንል ስፖርት መስራት፣ በቀን 3 ቀን 20 ደቂቃ እንኳን ብንሮጥ ጥሩ ጥቅም እናገኛለን ማለት ነው። ስለዚህ የግድ ከባድ ስፖርት መሆን አይጠበቅበትም። የቻለ ሰው ጂም ገብቶ ይስራ፣ ያልቻለ ሰው ይሩጥ፣ ያልቻለ ሰው ይዋኝ፣ ያልቻለ ሰው ሳይክል ካልቻለ በቤትም
20 ደቂቃ በሳምንት 3 ጊዜ 1 ሰዓት እንደማለት ነው። ያን ያህል መስራት ተገቢ ነው ማለት ነው። ከዛ ውጭ የተመጣጠነ ምግብ፣ አትክልት፣ ፍራፍሬ የበዛው ፕሮቲን ያለው ምግብ ብንመገብ የተሻለ ነው ማለት ነው። አልኮል የምናበዛ ሰዎች አልኮል በጣም መቀነስ፣ ኦኬዥናል ማድረግ ወይም በተቻለ መጠን ማቆም ማለት ነው። አልኮልም ጥሩ ስላልሆነ ማለት ነው። ማጨስ፣ መቃም የሚባሉ ነገሮችን መቀነስ የሚባል ነገር የለም፣ ሙሉ በሙሉ ማቆም ያስፈልጋል ማለት ነው። ከዛ ውጪ ስትረስ ማኔጅመንት፣ አሁን ስትረስ ኤቭሪዌር አለ፣ ሁሉም ሰው ስትረስ አለው፣ መጨነቅ ይኖረዋል። ግን ያንን ስትረስ ማኔጅ ማድረግ ያስፈልጋል። አንዱ ስትረስ ማኔጅ የምናደርግበት እንደየሃይማኖታችን ጸሎት ማድረግ ነው። የጥሞና ሰዓት መስጠት ነው ለራስ። ከዛ ውጪ ዮጋ አለ። በተለይ ዮጋ ኒድራ በጣም ታዋቂ ነው። ጭንቀት ለሚበዛባችሁ ሰዎች ዮጋ ኒድራ ብታረጉ ቆንጆ ነው። ከዛ ውጪ ሜዲቴሽን፣ ማይንድፉልነስ የሚባሉ ነገሮችም ይረዳሉ ማለት ነው። ከዚህ ካለፈ በኋላ ሜዲካል ሕክምና ነው። ሕክምናው ፎስፎዳይስተሬስን 5 ኢንሂቢተር የተባሉ መድኃኒት ዝርያዎች በሐኪም ሊታዘዙ ይችላሉ። በአብዛኛው ኢፌክቲቭ ናቸው። እነሱ ለተወሰነ ጊዜ አጋዥ ሆነው ሊታዘዙ ይችላሉ ማለት ነው። የሆርሞን እጥረት ከሆነ ደግሞ ሆርሞን ማስተካከያ መድኃኒቶች፣ መርፌዎች ሊሰጡ ይችላሉ ማለት ነው። ከዛ ውጭ ግን ኢንጀክሽን አንዳንድ ሰዎች ላይ ከበድ ካለ መርፌ በብልትም በታፋም ሊሰጥ ይችላል ማለት ነው። ይሄ ሁሉ ነገር ተሞክሮ እያስቸገረ ከሆነ ነው። አንዳንድ ጊዜ ዲቫይሶች ቫኪዩም ኢሬክሽን ዲቫይስም ሊታዘዝ ይችላል ማለት ነው። ሳይኮሎጂካል ወይም ከመጨናነቅ ጋር የተያያዘ ከሆነ ደግሞ ሳይካትሪ ጋር ቀርቦ ችግሩን በኮግኒቲቭ ቢሄቪየራል ቴራፒ ወይም በንግግር ሕክምና በካውንስሊንግ በምናምን ሊፈታ ይችላል ማለት ነው። ከዛ ውጭ ኦልተርኔቲቭ አንዳንድ ሰዎች ደግሞ መድኃኒት የማይፈልጉ ሰዎች አሉ። ሰፕሊመንት እና ኤክሰርሳይዝ ማድረግ ይችላሉ። ሰፕሊመንት ስንል እንደ ጂንሴንግ ያላቸው ሰፕሊመንቶች፣ እንደ አርጂኒን ያላቸው አርጂኒን ያላቸው ሰፕሊመንቶች፣ አሽዋጋንዳ፣ እነዚህም ቦታ ያላቸው ሁኔታ አለ። ስለዚህ እነዚህም የሚያስፈልጋቸው ሰዎች ላይ እነዚህንም መስጠት ያስፈልጋል ማለት ነው። በአጠቃላይ ግን አንድ ሰው ስንፈተ ወሲብ ሲያስቸግረው መጀመሪያ ጤናውን ቼክ ማድረግ ይኖርበታል። ምክንያቱም ስንፈተ ወሲብ በአብዛኛው ምልክት ነው፣ የሌላ ህመም ምልክት ስለሆነ ማለት ነው። ስለዚህ እነዚህን ነገሮች በማድረግ መታከም ይቻላል ማለት ነው። ወንድሜ ሰላማችሁ ይብዛ፣ ሰላም ዋሉ።